ዛሬ አንድ ነገር ልነግራችሁ ፈለኩኝ ከምትጠይቁኝ ጥያቄዎች በመነሳት ማለት ነው። እንደ ወጣት በጣም ብዙ የሚያስጨንቁን ነገሮች አሉ። ነገን እንድንፈራ የሚያደርጉን ነገሮች አሉ። ድብርት ውስጥ እንድንሆን የሚያደርጉን ነገሮች አሉና ለእነዚህ ነገሮች መፍትሄ እንፈልጋለን። መፍትሄ መስለው የሚሰሙን ነገሮች ዓለም መፍትሄ ነው ብሎ የሚነግረን ነገር ደግሞ በጣም ብዙ ነው። መጠጥ መፍትሄ ነው ብሎ የሚነግረን አካል አለ። ሱስ መፍትሄ ነው ብሎ የሚነግረን አካል አለ። ራስን መጉዳት መፍትሄ ነው ብሎ የሚነግረን አካል አለ። መድኃኒት መውሰድ፣ የተለያዩ መድኃኒት እናገኝባቸዋለን ብለን የምናስባቸው ቦታዎች ላይ መሄድ፣ ብዙ መፍትሄ የሚመስሉ ነገሮች አሉ እዚህ ዓለም ላይ ለድብርት፣ ለጭንቀት፣ ለፍርሃት እና ለሌሎችም አሉታዊ ለሆኑ ስሜቶች። ለዚህ ሁሉ ግን መልሱ መንፈሳዊነት ነው። በመንፈሳዊነት ውስጥ እውነተኛ ሰላምን፣ እውነተኛ ፍቅርን፣ እውነተኛ እረፍትን፣ እውነተኛ መረጋጋትን ማግኘት እንችላለን። መንፈሳዊነት ማለት ደግሞ ዋና መሰረቱ ቤተክርስቲያን መመላለስ ብቻ አይደለም። ነጠላ ለብሶ መሄድ ብቻውን መንፈሳዊ ያደርገንም ወይም መንፈሳዊ ህይወትን አይሰጠንም። ህይወታችንን የሚያድሰው ህይወታችንን የሚለውጠውን እውነተኛ የሆነውን የእግዚአብሔርን ሰላምና እረፍትን የምናገኝበትን መንፈሳዊነት የሚሰጠን ህይወት የእግዚአብሔርን ስርዓት ማወቅ፣ የእግዚአብሔርን ስርዓት መተግበር፣ የእግዚአብሔርን ትእዛዝ መተግበር መቻል ነው። በእግዚአብሔር ስርዓት ውስጥ እስከተመላለስን ድረስ፣ በእግዚአብሔር ህግና ትእዛዛቶች ውስጥ እስከተመላለስን ድረስ መንፈሳዊነትን ማጎልበት እንችላለን። መንፈሳዊነት ያ ነው። የእግዚአብሔርን ህግ፣ የእግዚአብሔርን ስርዓት ማወቅ፣ መረዳትና በሱ ህግና ስርዓት ውስጥ መመላለስ መቻል ነው መንፈሳዊነት ማለት። ከዚህ የተለየ አንድምታ የለውም። በእግዚአብሔር ስርዓትና ህጉ ስንመላለስ ከእግዚአብሔር ጋር እንገናኛለን እና ከእግዚአብሔር ጋር በመገናኘት በጸሎት፣ በጾም፣ በስግደት ከእግዚአብሔር ጋር በመገናኘት ከእግዚአብሔር እውነተኛ የሆነውን ሰላም፣ እውነተኛ የሆነውን እረፍት ማግኘት እንችላለን እና በዚህ የአብይ ጾም መልስ ብላችሁ እንድትወስዱት የምፈልገው ነገር፣ ለየትኛውም በህይወታችሁ ውስጥ ላለ ጥያቄ መልስ ብላችሁ ለምታስቡት ነገር የተለያየ ቦታ ላይ በመሄድ አይደለም። ያው ቅድም እንደነገርኳችሁ መፍትሄ ተብሎ የሚታሰቡ ብዙ ነገሮች ስላሉ መልሰው የሚያጠፉን ነገሮች እና ጭንቀት ውስጥ ካላችሁ፣ ድብርት ውስጥ ካላችሁ የሳትኩት የእግዚአብሔርን ህግ፣ የሳትኩት የእግዚአብሔርን ስርዓት የትኛው ነው ብለን ነው መጠየቅ መቻል ያለባችሁ። በተለይም እንደወጣት አውቀነውም ሳናውቀውም ከእግዚአብሔር ስርዓት ውጭ እንሆናለን። እኔም በህይወቴ ሆኜ አውቃለሁኝ። በቅርብ ጊዜያቶች ውስጥም ሆኜ አውቃለሁኝ። ግን እንደ ወጣት ድብርት ውስጥ ስንሆን፣ እንደ ወጣት ሰላም ሲርቀን፣ እንደ ወጣት መረጋጋት ስናጣ ወይም መረጋጋት ሲርቀን፣ ፍርሃት ሲከበን መጠየቅ መቻል ያለባችሁ ከየትኛው የእግዚአብሔር ህግ ነው የራኩት? ከየትኛው የእግዚአብሔር ስርዓት ነው የራኩት? ከእግዚአብሔር ያራቀኝ ነገር የትኛው ነው የሚሉትን ነገሮች መጠየቅና መመለስ መቻል አለባችሁ። እያንዳንዱን የእግዚአብሔርን ስርዓት በማወቅ በመረዳት እሱን በመተግበር ወደ እግዚአብሔር መቅረብ ስለምንችል ማለት ነው። የተለያዩ ቪዲዮዎችን ሰርቻለሁ። መዝሙረ ዳዊት ይኸኛውን የመዝሙረ ዳዊት ክፍል ብትደግሙት ይሄን ታገኛላችሁ፣ ያንን ታገኛላችሁ። ይኸኛውን የጸሎት መጽሐፍ ብትጠቀሙ እነዚህ ነገሮች እንዳለ ማሰሪያቸው እግዚአብሔር ህግና ስርዓት ነው። ለአስርቱ ትእዛዛት እነሱን ማወቅ መረዳትና እነሱን ከመተግበር ይጀምራል። መንፈሳዊነትና ጭንቀት በሉት፣ ድብርት በሉት፣ ፍርሃት በሉት፣ አለመረጋጋት በሉት፣ የትኛውም ክሊኒካል ሳይኮሎጂስት፣ የትኛውም ሳይካትሪስት፣ የትኛውም ካውንስለር ዳያግኖስ ያርጋችሁ የችግሩ መንስኤ ራሳችንን ከመንፈሳዊ ህይወት ማራቅ ነው። የመንፈስ ዝለት ነው እነዚህን ችግሮች የሚያመጣቸው። ስነ ልቦና ሳይንሱንም እናውቀዋለን፣ እንረዳዋለን። በእርግጠኝነት የምነግራችሁ ግን ጭንቀት፣ ፍርሃት፣ ድብርት የሚባሉት በሽታዎች በመንፈስ ዝለት የሚመጡ ናቸው። ምክንያቱም በሰውነታችን ውስጥ 3 ነገሮች አሉ፣ ስጋ፣ ነፍስ፣ መንፈስ። በአእምሯችን ውስጥ መንፈስ ሲዝል ነው እነዚህ ነገሮች እያየሉ የሚመጡት። በስጋ ምክንያት የሚመጡ ነገሮች ናቸው። ጭንቀትም፣ ድብርትም፣ ፍርሃትም። በደንብ ብሬክዳውን እናርገው ብንል ኢቨን ሳይንሱን መሰረት አድርገን ልናደርገው እንችላለን። ዋናው ግን ዛሬ ልነግራችሁ የፈለኩት ነገር በተለይም በዚህ የጾም ወቅት፣ በተለይም ደግሞ እንዳልኳችሁ በተለያየ የህይወት አጋጣሚ ፍርሃት ውስጥ፣ ድብርት ውስጥ፣ ጭንቀት ውስጥ፣ አለመረጋጋት ውስጥ ካላችሁ ንስሐ አባታችሁን አግኝታችሁ
ከንስሐ አባታችሁ ጋር በመመካከር በህይወታችሁ ውስጥ የጎደለውን የእግዚአብሔርን ሕግ የጎደለውን የእግዚአብሔርን ስርዓት ለማወቅ ለመረዳት ብንሞክርና እሱም በንስሐ አጥበን ዳግም ወደ እግዚአብሔር ቀርበን ሁሉንም ባንዴ ማድረግ ላንችል እንችል ይሆናል። ግን እያንዳንዱን ሕግና ስርዓት ለማወቅ ለመረዳት እየሞከርን እሱን ለመጠበቅ እሱን ለመተግበር እየሞከርን በቀን አንድ ጊዜም ቢሆን አባታችንን እየጸለይን ከእግዚአብሔር ጋር ግንኙነት ለመፍጠር እየሞከርን የዛለውን መንፈሳዊ ህይወታችንን በማጠንከር እመኑኝ እውነተኛ የሆነ ሰላምና መረጋጋትን ማግኘት እንችላለን። ስለዚህ ምናልባት ይህንን መልእክት እየሰማችሁ ይህን መልእክት የምትሰማ ወይም ይህንን መልእክት የምትሰሚ ወጣት ሆነሽ መረበሽ ውስጥ ካለሽ፣ መረጋጋት ውስጥ ካለሽ፣ ጭንቀት ውስጥ ካለሽ፣ ድብርት ውስጥ፣ ፍርሃት ውስጥ ካለሽ የመጀመሪያው ነገር እስኪ ንስሐ አባት ካለሽ ሂዱና በህይወታችሁ ውስጥ ያጎደልነውን ከእግዚአብሔር ሕግና ስርዓት ያወጣንን ነገር ከመናገር ንስሐ ከመግባት እንጀምር። እሱን ደግሞ ለማደስ እሱ ላይ ለመጎልበት ራሳችንን ለማጠንከር እየሞከርን በየቀኑ መዝሙረ ዳዊትም ሌሎችንም የጸሎት ክፍሎች ካልቻላችሁም አንድ አባታችሁን እየጸለያችሁ እግዚአብሔር ሰላም እንዲሰጣችሁ፣ እግዚአብሔር ረፍት እንዲሰጣችሁ፣ እግዚአብሔር መረጋጋት እንዲሰጣችሁ ከምንም በላይ ደግሞ ይሄ ውዥንብር ውስጥ ካለው ዓለም ውስጥ ግራ ከሚያጋባ ዓለም ውስጥ እግዚአብሔር ማስተዋልን እንዲሰጣችሁ፣ ምክንያቱም በማስተዋል የማይፈታ ነገር የለምና ማስተዋልን እንዲሰጣችሁ በመጠየቅ ሰላምንም ረፍትንም መረጋጋትን ማግኘት ትችላላችሁ። ምክንያቱም እኔ በህይወቴ ውስጥ ያገኘሁትም የማገኘውም በዛ ስለሆነ ማለት ነው። ምክንያቱም እንደ ማንኛውም ሰው ሁላችንም እንፈተናለን፣ እንወድቃለን። የምንነሳው ግን በእግዚአብሔር ነው። አሉታዊ ከሆነ ነገሮች ውስጥ ወጥተን ወደ አዎንታዊ ወደሆነ የህይወት ዘይቤ መሄድ የምንችለው አዎንታዊ በሆነ ኃይል ነው። የአዎንታዊ ኃይል ደግሞ የእግዚአብሔር ኃይል ነው እና በህይወታችን ውስጥ የጎደለን ምንድን ነው፣ ከእግዚአብሔር ያራቀን ነገር ምንድን ነው የሚለውን በማወቅ በመጠየቅ እሱን በመሙላት ህይወታችንን እናስተካክል የሚል መልእክት ነው ልነግራችሁ የፈለግኩት። በተለይም አሁን ቅዳሜና እሁድን ይህንን ጥያቄ በመጠየቅ እንድታሳልፉት ጠይቃችኋለሁ። ምንድን ነው ከእግዚአብሔር ያራቃችሁ? ምንድን ነው ከመንፈሳዊ ህይወታችሁ ያራቃችሁ? መንፈሳዊ እንዳትሆኑ ያገዳችሁ ነገር ምንድን ነው? ምክንያቱም በመንፈስ ዝለት ስለሆነ ቅድም ያልኳችሁ ነገሮች የሚመጡትና ቅዳሜና እሁድን እስኪ ከዛሬ ይህን መልእክት ከሰማችሁበት ቅጽበት ጀምሮ እሱን በመጠየቅ እንድታሳልፉ መክራችኋለሁ።